ዛሬ በአዲስና እጅግ በጣም ጠቃሚ የሆነ ቪዲዮ ተመልሰናል። በዛሬው ቪዲዮአችን እንግዲህ የሲኖ ተሳቢ መኪኖችንና የሲኖ ትራክ ገልባጭ መኪኖችን በስፋት እንመለከታለን። በተለይ ደግሞ ያለምንም ወለድ በባንክ አማራጭ እንዴት መግዛት እንደምትችሉና የትኛው ለእርስዎ ደግሞ ተስማሚ እንደሚሆንም ወደ እናንተ በግልጽ እናደርሳለን። ይህ ቪዲዮ እንግዲህ በተለይ የትራንስፖርት ባለሙያዎች፣ የኮንስትራክሽን ባለሙያዎች እንዲሁም ደግሞ በእነዚህ ተሽከርካሪዎች ላይ ኢንቨስት ለማድረግ እያሰቡ ላሉ ሰዎች በሙሉ እጅግ በጣም ጠቃሚ የሆነ ቪዲዮ ነው። ታዲያ ይህንን መረጃ ስትከታተሉ ይህንን ደግሞ የባንክ አማራጭ ከወለድ ነፃ ለማግኘት ከፈለጋችሁ ደግሞ የስልክ ቁጥርና አድራሻቸውንም ጭምር ለናንተ የምናደርስ ይሆናል። በተጨማሪም ደግሞ እጅግ በጣም ስትጠይቁን የነበረው ጥያቄ የሲኖ ትራክ ገልባጭ ማለትም ደግሞ 336፣ 340፣ 371 እና 400 የትኛው ፓወር ነው ለኛ ሀገር ተስማሚ፣ የትኛውን እስከምንገዛ የትኛው ይሻላል የሚለውን ነገር በደንብ እየጠየቃችሁ ነበረ። እኛም እንግዲህ ከባለሙያዎች እውነተኛና ግልጽ የሆነ መረጃ በማሰባሰብ ወደ እናንተ ልናደርስ ይዘመተናል። እናንተም ይህን ቪዲዮ ላይክ ማድረግ እንዳትረሱ። ሰላም ጤና ይስጥልኝ የተከበራችሁ ተመልካቾቻችን እንዴት ናችሁ? ኮሜንት ላይ እንግዲህ አጥለቅልቃችሁት ነበረ የሲኖ ትራክ መረጃ ብላችሁ። እኛም እንግዲህ ይሄው መረጃውን ይዘመተናል። ቪዲዮን ላይክ ማድረግ እንዳይረሳ። ሌላ ደግሞ በቀጣይ እንዲሰራላችሁ የምትፈልጉት ማንኛውንም ነገር ኮሜንት ላይ ጻፉልን። በቶሎ ቪዲዮውን ወደ እናንተ ይዘን እንመጣለን። እንግዲህ በቀጣይ የምንለቀው ቪዲዮ ደግሞ ወደ እናንተ እንዲደርስ ለሚያስፈልጋችሁ ሰዎች ሼር በማድረግና አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጋብዛለን። ይህንን እያልኳችሁ እንግዲህ ወደ መረጃ ይመለሳለሁ። እንግዲህ ክቡራን ተመልካቾቻችን የዛሬው መረጃችን ላይ የሚያደርገው ነገር ቢኖር በሲኖ ትራክ ገልባጭ ላይ እጅግ በርካታ ባለሙያዎችን መረጃ በማሰባሰብ ከ336 እስከ 400 የፈረስ ጉልበት ያላቸው ሲኖ ትራኮች ገልባጮች እንግዲህ የትኛው ለኛ ሀገር ተስማሚና ተጠቃሚ ሊያደርገን ይችላል የሚለውን በተለይ ደግሞ የትኛውን ስንገዛ ስፔራቸው እጅግ በጣም ውድና ለኛን ደግሞ ጉዳት ላይ የሚጥሉ ናቸው የሚሉትን መረጃ በተጨማሪም ደግሞ ለአገልግሎት ጉልበታቸው የትኛው ተመራጭ ነው የሚለውን ወደ እናንተ ልናደርስ ነው። ዛሬ በእናንተ ጥያቄ መሰረት እንግዲህ ሰፋ አድርገን እጅግ በጣም ጠቃሚ የሆነው መረጃ ይሄን በማስቀደም እንግዲህ እያንዳንዱ መረጃ ወደ እናንተ እናደርሳለን። እንግዲህ የ336 እና 371 የፈረስ ጉልበት ያላቸውን ሲኖ ትራክ ተሽከርካሪ ሁለቱን እናያለን። እናነጻጽራቸው እስኪ። ዳገትና ጭቃን በአንድ ጊዜ የመሰንጠቅ አቅም ያላቸው ሲሆን ጉልበታቸው ደግሞ እጅግ በጣም ከባድ የሆነ ጉልበት አላቸው። ነገር ግን ዳገት ላይ ሲደክሙ ካልፈጠነላቸው ማለት ነው የመሰንጠቅ አቅማቸው ይቀንሳል። ታዲያ ከነዚህ ተሽከርካሪዎች እንግዲህ ለኛ ሀገር የትኛው ይስማማል ተስማሚ ነው የሚለውን ጥያቄ ለባለሙያዎች አንስተን ነበረ። እነሱም ደግሞ አንድ 3 የሚሆኑ ባለሙያዎች በስፋት ያነሱት እንግዲህ 336 የፈረስ ጉልበት ያለው ሲኖ ትራክ ተሽከርካሪ ለኛ ሀገር እጅግ በጣም ተስማሚና ብዙዎችም ደግሞ ሊገዙት የሚችሉት ተሽከርካሪ መሆኑን ሪኮመንድ አድርገውናል። የእናንተ ምርጫ የቱ ነው? እሱን ኮሜንት ላይ አስቀምጡልን። እንግዲህ ስለ 340 ስናነሳ ረጅም መንገድ ለሚሰራ ተመራጭ የሆነ ተሽከርካሪ ሲሆን ነገር ግን ለነዚህ ተሽከርካሪ ወጪ የሚወጣላቸው ጎማ ሲሆን በሲኖ ትራክ ተሽከርካሪዎች ላይ እንግዲህ ጎማ ትልቅ የወጪውን ይዛል። ማለትም ደግሞ ይህ ተሽከርካሪ እንግዲህ ማለትም 340 ቦዲው ቀላል ስለሆነ ጎማን ይቆጥብልናል ወይም ደግሞ ነዳጅን የመቆጠብ ባህሪ አላቸው። በተጨማሪም ደግሞ ጭነት የመሸከም አቅም ከፍተኛ ነው ይባልለታል። ጭነት መሸከም የሚችሉ ተሽከርካሪዎች እንግዲህ ብዙ ጊዜ ቦዲያቸው ቀለል ያለ ተሽከርካሪዎች ስለሆኑ ማለት ነው። ባለሙያዎቹም እንግዲህ አያይዘው የ340ን ችግር ሲያነሱልን ነበረ። አዲስ ተሽከርካሪ ከመሆኑ አንጻር ጉዳታቸው ብለን ለጠየቅነውም ጭቃ ሲይዛቸው ብዙ ጊዜ የመቋቋም አቅም የላቸውም ይባልላቸዋል። በተጨማሪም ደግሞ የስፔሩ ነገር እጅግ በጣም ውድ ነው እየተባለ ይገኛል። ለምሳሌ ያክል እንግዲህ 2 ፊልትሮ ለመግዛት 15000 ብር፣ ቺንጋ ለመግዛት ደግሞ 20000 ብር። ነገር ግን ቦዲ መቅለሉ ለጎማ ወጪ እንደሚቀንስ ነው የተናገሩት። እኛም እንግዲህ ቀጣይ የሚሰራላችሁ ቪዲዮ እንደዚህ ከባለሙያዎች ጠይቀን ስለሆነ ያላችሁን ሀሳብና አስተያየት ኮሜንት ላይ ጻፉልን እያልኩኝ ወደ ቀጣዩ ገባለሁ። ስለ 340 እንግዲህ ተጨማሪ ስለ ሞተሩ ሲነግሩን ሞተሩ ሻክማን ነው አሉኝ። 340 ወይም ደግሞ 336ን በተለይ ደግሞ በክረምት ወቅት ካባ ይዛችሁ ስትገቡ 336 ቆርጦ የሚወጣውን ጭቃ 340 ግን መውጣት ያቅተዋል እየተባለ ይገኛል። ምክንያቱም ደግሞ ሻክማን ሞተር ብዙ ጊዜ ስፔሩ ልዩነት ስላለው ማለት ነው። ለሀገር መልክዓ ምድር እንግዲህ ያልተካተተ ወይም ደግሞ ለሀገራችን መንገዶች ያልተሰራ ተሽከርካሪ ነው እየተባለ ይገኛል። በሀገራችን መንገዶች ላይ እንግዲህ እጅግ በጣም ተመራጭ ነው ብለው ያስቀምጡልን 336 የፈረስ ጉልበት ያለው ሲኖ ትራክ ገልባጭን እሱን ብቻ ብትገዙት ይመከራል የሚል ከባለሙያዎች በኩል ያገኘነው መረጃ እንግዲህ ያመለክታል።
እንግዲህ ብዙዎቻችሁ ጥያቄ ነበረ። በጥያቄያችሁ መሰረት ወደ እናንተ መልሱን ይዘን እየመጣን ነው። ቪዲዮውን ላይክ ማድረግ እንዳረሳችሁ ተስፋ እናደርጋለን። ያላረጋችሁ ካላችሁ ደግሞ ላይክ አድርጉት። ሌላኛው በ340 እና 400 መካከል ያለው ልዩነት ምንድነው የሚለውንም ጥያቄ አንስተን ነበረ። እነዚህ ተሽከርካሪዎች ሲነጻጸሩ እንግዲህ ቶሎ ያለ መሰንጠቅ ባህሪ ቢኖራቸውም ነገር ግን አንዴ መሰንጠቅ ከጀመሩ ሲበዛ ጉልበታቸው እጅግ በጣም ከባድ ስለሆነ ከኛ የሚጠይቁት ነገር አለ ተብሎላቸዋል። ያ ማለትም እንግዲህ ዳገት ላይ ሲደክሙብን እነዚህ ተሽከርካሪዎች ማለት ነው ቶሎ ካልሰጠናቸው ወይም ደግሞ ቶሎ ካልፈጠንላቸው ነዳጁን ረገጥ ስታረጉት ብቻ ነው እንጂ ካልሆነ ወዳውኑ የመዳከም ባህሪ ይኖራቸዋል ይባላል። እዚህም ላይ ደግሞ ከፍተኛ ጥንቃቄ ማድረግ አለባችሁ የሚል ምክር ሰጥተውናል። እንግዲህ ዛሬ እነዚህን ተሽከርካሪዎች ሰፋ ያለ መረጃ ከባለሙያዎች እንግዲህ ሰብስበን ወደ እናንተ ይዘን መጥተናል። ሌላው እንግዲህ መግቢያችን ላይ እንደገለጽንላችሁ እነዚህ ተሽከርካሪዎችን ሲኖትራክ ገልባጭና ሲኖትራክ ተሳቢን ከወለድ ነጻ በባንክ አማራጭ እንግዲህ 50% ማለት ነው ለ5 ዓመት እንግዲህ ብድር የሚከፈል ከወለድ ነጻ የሆነ ማለት ነው ተመቻችቶላችሁ ይገኛል። ይህንንም አገልግሎት ማግኘት ለምትፈልጉ እህት ወንድሞቻችን እንግዲህ በ0911 68 30 30 ሰምታችሁናል። እጅግ በጣም ለአጭር ጊዜ የሚቆይ ስለሆነ ዛሬ ነገ ሳትሉ ፈጥናችሁ ከዚህ አገልግሎት ላይ ተጠቃሚ እንድትሆኑ መልካም ነው እንላለን። ምክንያቱም ደግሞ ከወለድ ነጻ የባንክ አማራጭ የመኪና አገልግሎትን ማግኘት እንግዲህ እጅግ በጣም ጥሩና ደስ የሚል ነገር ነው፣ የማይገኝም ስለሆነ ማለት ነው። አሁን በሰጠናችሁ ስልክ ቁጥር እንግዲህ በዛ አማካኝነት ደውላችሁ እነሱን ማግኘትና መግዛትም ትችላላችሁ እንላለን። እንግዲህ ለዛሬ ያደረስናችሁ መረጃ ተጠቃሚ የሚያደርጋችሁና አሪፍ የሆነ መረጃ ነው በዚህ ሰዓት ወደ እናንተ ይዘንላችሁ የቀረብ ነው። በተለይ ደግሞ እነዚህን ሲኖትራክ ገልባጭ ተሽከርካሪዎች የተለያዩ አይነት አዳዲስ ሞዴሎች እየመጡ በሀገራችን የመኪና ገበያ ላይ እንግዲህ እየተሰለፉ ይገኛሉ። ታዲያ የትኛውን ብንገዛ ለሀገራችን መንገዶች እጅግ ተስማሚ ነው የሚለውን በስፋት ተመልክተናል። ከባለሙያዎች እንግዲህ የጠየቅነው መረጃን ወደ እናንተ እጅግ ጠቃሚና ጠቋሚ የሆነ መረጃውን ወደ እናንተ አድርሰናል። የትኛውን ብንገዛ ጉዳት ወይም ደግሞ ጫና ይፈጥርብናል የሚለውንም በሀገራችን ስፔር የሌላቸውን ተሽከርካሪዎች የቶቹ እንደሆኑም በዛሬው ቪዲዮአችን አድርሰናል ማለት ነው። እንግዲህ ከናንተ የሚጠበቀው መኪና ለመግዛት ያሰቡ በዚህ ዙሪያ ላይ የሚገኙ ለወዳጅ ዘመዶ ሼር ማድረግ ነው። በተለይ ደግሞ ይህን ቪዲዮ ከወደዳችሁት ላይክ ማድረግ እንዳይረሳ እንላለን። በቀጣይ እንድንሰራላችሁ ማንኛውንም ጥያቄ የሆነባችሁን ነገር ኮሜንት ላይ ጻፉልን። ከሱ በተጨማሪ ደግሞ የእናንተ ተሽከርካሪ ምርጫ የትኛው ነው? ከሲኖ ተሽከርካሪ እንግዲህ ምርጫችሁን ኮሜንት ላይ አስፍሩልን። በቀጣይ ሙሉ መረጃውን ይዘን እንመጣለን። ለዚህ ቻናል አዲስ ከሆናችሁ ደግሞ በቀጣይ የምንለቀው ቪዲዮ በቶሎ እንዲደርሳችሁ ሰብስክራይብ ማድረግ እንዳይረሳ እያልን በቀጣይ በሌላ ዝግጅት እስከምንገናኝ መልካም ቀን መልካም መንገድ ተመኘን። ኢትዮጵያ ለዘላለም ትኑር።